ወደ ዛሬው ርዕሳችን ከቀጥታ ከመሄዳችን በፊት ይሄን ያድዋ እንትን ምንድነው መልእክታችን በስርዓት ባለው ፕሮቶኮል ባለው አሁን አብዱራህማን እንዳለው በየአመቱ ምን ይመስላል በየአምስት አመቱ ምን ይመስላል የሚለው ትኩረት ተሰጥቶት እንዲሰራ የሚል መልእክት ያስተላልፍን ዛሬ ልንወያይበት ወደ መረጥ ነው በተቃዋሚዎችና በገዢው ፓርቲ መካከል በሀገራዊ ወቅታዊ ሁኔታ ላይ የሚደረገውን ውይይት ወደ የሚያመላክተው ርዕሰ ጉዳይ ይገባለሁ እንግዲህ አሁን በ21 ተቃዋሚ ፓርቲዎች በ3 ቡድን ሆነው በገዢው ፓርቲ መካከል አጀንዳውን የመቅረጽ ውይይቱን ለማካሄድ በዝግጅት ላይ የሚገኙትና ወደዚህ ውይይት ድርድር ለመግባት መንደርደሪያ የሆናቸው መነሻ የሆናቸው ገፊ ምክንያቶች ወደ ኋላ ትንሽ መለስ ብለን በማየት ብንጀምር የሚል ሐሳብ አለኝና የአጠቃላይ የሀገሪቱ የፖለቲካ ምህዳር ጠቦ ስለነበር ህብረተሰቡ ፈንቅሎ ወጣ አጠቃላይ የመልካም አስተዳደር ችግሮች ስለነበር ህብረተሰቡ ፈንቅሎ ወጣ ህብረተሰቡ የተለያዩ ጥያቄዎችን ይዞ ፈንቅሎ መውጣቱ ኢህአዴግን ጥልቅ ተሐድሶ እንዲያደርግ አደረገው የጥልቅ ተሐድሶው ደግሞ ሂደት አንዱ ሊያዩ የሚገባው ምህዳሩን ከማስፋት አቋያ ያው ከተቃዋሚዎች ጋር ልደራደር ወደሚለው ግፊት ያደረገበት ይመስለኛል እንደዚህ ያይዘን ብናየው የሚሻል ይመስለኛል ማንም ተረው ነገር ካለ አይ ከዚህ ከገፊ ሁኔታዎች የሚለው ላይ ገፊ ሁኔታዎቹ ከዚህ ከድርድርም ከውይይትም በላይ የሚገፉ ናቸው የሚመስለኝ ጥልቅ ተሐድሶውን በለው ከፖለቲካ ፓርቲዎች የሚደረገው ድርድርም እኔ በቂ ነው ብዬ አላስብም እንደው ገፊ ሁኔታዎች ከዛ በላይ ናቸው ብዬ ነው ማስበውና ከዚህ በላይ መገፋት አለበት ብዬ ነው ማስበው እንትኑ ኖርማሊ ግን እንኳን አይደለ ከተቃዋሚ ፖለቲካ ፓርቲዎች ድርድር ማድረግና ሌሎች ማሻሻያዎችም ለማድረግ መዘጋጀት ያለበት አካል መዘጋጀት አለበት ብዬ ነው ማስበው ግን ሪሊ ኢትዮጵያ ውስጥ ያሉ ተቃዋሚ ፓርቲዎች ሶሪ እነሱን አንደርማይን ለማድረግ አይደለም ይሄንን የተፈጠረው ገፊ ያልነው ሁኔታ ባለፈው አመት የተፈጠረው ሁከት ነበርበት ወይ ባልነበርበት ሁኔታ በመፍታትም በማስቆምም በመምራትም የሌሉበት ሰዎች ላይ ከነዚህ ሰዎች ጋር ተደራድረህ ምንድነው የምትፈታው ነው ወክልና አላቸው ማለት አንችልም ግን የተወሰነ ለምሳሌ ምርጫ ላይ ሲሸነፉ የሆነ ድምጽ አግኝተው ነው የሚሸነፉት እኔ አይ 100% ምኑ ለሙሉ ያስፈልጉም ብዬ አይደለም የሆነ ፐርሰንት ይኖራቸዋል የሆነ ስቴክ አላቸው እየታገሉ ነው ያሉት በአቅማቸው እና የሆነ ነገር አይኖራቸውም ብዬ አላስብም ግን ሪሊ ከነዚህ ሰዎች ጋር የምታደርገው ድርድር ምን ያህል ፐርሰንት ነው ለተፈጠረው ችግር የተነሳው ጥያቄ ለመመለስ ከማን ጋር ነው መደራደር ያለብህ ነው እኔ የሚመስለኝ ገዢ ፓርቲ መደራደር ያለበት መጀመሪያ ከራሱ ጋር ነው ከውስጥ ነው መፈተሽ ያለበት ብዬ ነው የማስበው ከሌሎች ከጋዜጠኞች እነዚህ ግን አሁን ለምሳሌ አስቸኳይ ጊዜ አዋጅ ውስጥ ነን ግጭቶች ነበሩ እዛም እዚህም የተነሱ ወደ አስከፊ ነገር ሊሄዱ የሚችሉ ነገር ግን ብልጭታዎች ታይተዋል የሰዎች ሞተዋል እንደዚህ ሆኗልና ከባድ ችግሮች አልነበሩም እነዚህም በጣም መረዳትና የግድ ውይይት የሚያስፈልግበት መነጋገር የሚያስፈልግበት ጊዜ ላይ ደርሰናል ከሚል የመጣ አይመስልም እንትኑ አው ልክ ነው እኮ እኔ እኮ ከዛ በላይ ነው ያልከለው እንደውም ከዛ በላይ ነው መሄድ ያለበት ምለው ለዚህ ነው ማለት አሁን ቀደም እንደተነሳ ከተነሳሽነቱን ከገዢ ፓርቲ ነው ኖርማሊና ያ አንድ ክሬዲት መስጠው ይሄ ነው ሌላም ነገር ከገፊው ሁኔታ ግን ከማጋ ነው መወያየት ያለበት ማለት ኤግዛክትሊ እሱ ነው አሁን የኔ ጥያቄ ፍጹም ሊቀጥልበታል መሰለኝ ግን ከዛ በፊት ከማንጋ ነው ስል አንድ ነገር ክሬዲት መስጠት ያለብን ግን ብዙ ጊዜ እንደዚህ አይነት የመደራደር ጥያቄዎች ከህገ መንግስት ጋር የማስከበር አንፃር የሚነሱ በተለይ ላለፉት 10 አመታት ከ2005 ከ1997 በኋላ የሚነሱ ጥያቄዎች ናቸው እነዚህ እና ከዚህ በፊት ገዢ ፓርቲ ኢህአዴግ በተለይ ተቃዋሚዎችን ለሁለት በመክፈል ይሄ ጤነኛ ነው ጤነኛ አይደለም ይሄ ገንቢ ነው ይሄ ገንቢ አይደለም በሚል ይሄኛው አዋጅ ካልፈረም ይሄን አዋጅ ፈርም አትፈርም የሚለው የተቃዋሚ የፖለቲካ ፓርቲዎች ምክር ቤት የገባና ያልገባ በሚል እንዲህ አይነት ነገሮች ስለነበር እሱን ማንሳቱ ትልቅ ነገር ይሄ ነው እኔ ከገዢ ፓርቲ ወሰደው ክሬዲት ወስደው እንጂ አሁን 21 ስለደረሱ 31 ስለደረሱ ተቃዋሚ ፓርቲዎች አይደሉም መፍታት የሚችሉና የሚያነሷቸው ጥያቄዎች ግን ሪሊ እነዚህ ሰዎች የኔም ጥያቄ ምንድነው እነዚህ አሁን ቅድም ያነሳናቸው ግጭቶች ችግሮች
እነሱን መሰረት አድርገው ነው ውይይትና ድርድር የሚያደርጉት እነዚህ ያን አንደርስታንድ አድርገው ወይስ አይደለም የሚለውን እናየዋለን። ግን አሁን ወደዚህ ድርድር ሁለት ነጥቦች ላክልበት ከሱ ጋር የማና ሐሳብ እጋራዋለሁ። እነኚህ ፓርቲዎች ረብሻውና እንትኑ መጽኦ የነበረባቸውን ያን ኮንስቲትዩንሲ አይወክሉ ሆነ ለመናገር ማለት ነው። ከነሱም ያለፈ ነው። ያ ማለት በርግጥ ግን ድርድሩን ግን እንትን እናርጋቸው ማለት አይደለም። ምክንያቱም እነኚህ ፓርቲዎች እንዳይጠናከሩ በማድረግ ነው ያን ክፍተት የተፈጠረው። ስለዚህ የድርድሩ ውጤት ለነኚህ ፓርቲዎች ሞር ተንቀሳቅሰው ህዝብ ውስጥ ያለ የተለያየ ድምጽ ሊያሰሙ ይሄ ህዝብ የሚወከልበት ቦታ ያገኛል ማለት ነው። በመንግስት ያልተደሰተው የሚወከልበት ቦታ ያገኛል። አሁን ባለው ግን እነሱን ደካማ ሲሆኑ አማራጭ የሚሆኑት የጽንፍ ድርጅቶች ስለሚሆኑ የግድ የጽንፎቹ መጥራት አይገባንም። ሲጀምር በመርህ ደረጃ ከመንግስቱ የማይቀበሉት ማለት ነው። ስለዚህ ያለው አማራጭ ያው ከነኚህ ጋር መቀጠል ነው። እነኚህ ከድርድሩ በኋላ ያንን ህዝብም እንዲያካትቱ እንዲችሉ ከዛ አንግል ነው እንጂ አሁን ባለው ግን አይወክሉም። ጥሩ ሌላ አንድ እሺ አብዛኞቹ ፓርቲዎች ፊትም አይደሉም ብዬ ነው ማስበው ለእንትን ለማድረግ ምክንያቱም ምርጫ ቦርድ መረጃዎች ይታያሉ። 100 ሰው የሌላቸው ፓርቲዎች አሉ፣ የቤተሰብ አሉ፣ የቃቃ ፌክ ፓርቲዎች አሉ። እነኚህ ከነኚህ ጋር የምታረገው ውይይት የሆነ በጀት ከማካፈል ያለፈ ትርጉም አይኖረው ወይም ደግሞ ማረግ የፈለከውን ነገር ልክ ገመንግስት ከማሻሻል የምትባል አለች ጨዋታው አልገባችኝም እሷ ነገር እስካሁን ድረስ ምን ማለት እንደሆነ ማለት ነው። ምክንያቱም ገመንግስት በፓርቲዎች ድርድር ዝም ብሎ የሚቀየር ነገር መሆንም የለበትም። ሊያውም ሞከል ምን ያህል ሰው ይወክላሉ የሚለው ላይ ጥርጣሬ ባሉን ፓርቲዎች ተጨምሮ ስለዚህ በመንግስትና በማን መካከል ነው ችግሩ? ገዢው ፓርቲ ነው ችግሩ፣ የመንግስት አሰራር ነው። ያንን ማስተካከል ግን ገዢው ፓርቲ ስንል አሁን የነበረውን ችግር የገለጸበት መንገድ አለ። መልካም አስተዳደር አለ፣ ስልጣንን ለግል ጥቅም ማዋል እንደዚህ የሚል እንትን አለው። በተቃዋሚዎች በኩል ደግሞ ይሄ አይደለም፣ ይሄ ዝም ብሎ የላይ ንግግር ነው፣ ችግሩ ሌላ ነው ብለው የሚነቅሷቸው ነጥቦች አሉ። የዲሞክራሲ መጥበብ የምህዳር እንደዚህ ይላል። ሁለቱ ግን የሚስማሙበት የሚመስለኝ አንድ ነጥብ የምርጫ እንቱን መሻሻል አለበት ላይ ይስማማሉ። ግን ችግሩን የሚያዩበት እይታ ለመፍትሄው ምን ያህል እንትን መንገድ ይፈጥራል? አሁን እዚህ ላይ እንትን የሚታየ ነገር ምንድነው? የህብረተሰቡ እንቅስቃሴ ነበር ከአንድ አመት በላይ የቆየ በተለያዩ ሀገሪቱ አካባቢ ያ የህብረተሰቡ እንቅስቃሴ ገፍቶ ወጥቶ ገንፍሎ ወጥቶ አደጋም እስከሚያደርስ ንብረት እስከሚያወድም ህይወት እስከሚያጠፋ ድረስ ያስኬደው እንግዲህ በገዢው ፓርቲን ያልተወከሉ የህብረተሰብ ድምጾች ወጥተው እንዲሰሙ ባለመደረጉ ነው። ፓርቲዎቹ ወጥተው ሰላማዊ ሰልፍ ማድረግ አልቻሉም፣ የአዳራሽ ስብሰባ ማድረግ አልቻሉም፣ በራሪ ወረቀት እንኳን መለጠፍ አልቻሉም። አባሎቻቸው የነሱ ምክንያቶች አሁን ሊደራደሩ የሚችሉ እነዚህ ጋር ነው። እዚህ ጋር እኮ ነው ምህዳሩ ይስፋልን የሚል ነው እንጂ የህዝቡን ጥያቄ አይደለም። አሁን ሊደራደሩ የሚችሉት እኔ እንደማስበው አሁን ለኛ ምቹ የስራ ያሰራን የሚችል ምህዳር ይኖር ነው። በዛ ላይ ነው ሊደራደሩ የሚችሉት። መጨረሻ ላይ ደግሞ የፍጹም ያነሳት የመጨረሻ መቋጫ ልትሆናቸው የሚችለው ከምርጫ ጋር የተያያዘ አትሊስት ፓርላማ ውስጥ ድምጽ እየባከነ የቀረ ስለሆነ አንዲት አንቀጽ ምናልባት በየሳስም ማለት ነው ከምርጫ ጋር የተያያዘችው አንዲት አንቀጽ አለች። እሷን ብቻ ሊያሻሽሉ የሚችሉበት ሁኔታ አለ ነው። ፋይናሊ መጨረሻ መቋጫው እሷን የምትሆነው በብዙ ነገር ድቤት አድርገው ከዚህ በኋላ መንግስት በአስተዳደር ጉድለትም ይሁን በመልካም አስተዳደር መበላሸትም ይሁን በአምባገነናዊ በሆነ እዛ በግለሰቡ አምባገነናዊ መንፈሶችም ይሁን ፓርቲዎች እንቅስቃሴ ተገቱ የነበረበት ሁኔታ ስለነበር ያንን አጥፍተው ፓርቲዎች እንደልባቸው ይንቀሳቀሳሉ፣ በምርጫ ይሳተፋሉ፣ የህዝቡን ጥያቄዎች ይያዙ ይወጣሉ ማለት ነው። ያንን ለማመቻቸት ነው አሁን እየተደራደሩ እንደዚህ አይነት እንትኖች አሉ። ፓርቲዎች ባይወከሉም ፓርላማ እድል ተሰጥቷቸው ውይይት ይደረጋል፣ ድርድር ይደረጋል። እንደዚህ የሚሉ ርዕሶች በተደጋጋሚ ይነሳሉና ምን ያህል ያለፈው ልምዳችን
በፊቱ ይህን መሰል ውይይቶች ምን ያህል ፍሬያማ ነበሩ የሚለውን እናያለን። ተመልሰን እንመጣለን።